አይደለም። ቁጥር 32 ላይ የእግዚአብሔርን ቃል ነገሯቸው። ቃል መስማት ቤተሰብ የተባሉት የእግዚአብሔርን ቃል መስማት የሚችሉ ናቸው እንጂ አንተ ገምተ ሊኖር ይችላል ብለህ እንደሰራኸው የግምት ትምህርት ወይ ደግሞ መጽሐፍ ቅዱሳዊ ላልሆኑ ትምህርት የሚሆን ጥቅስ አይደለም ማለት ነው። ከላይ ግን አንተ ብቻ እመን አለውና አንተ እመን አለው ቤተሰብም ይድናል አለው። ታች ጋር ደግሞ እነርሱን ይመኑ አይመኑ ነው ላይክ አይ አግሪ ዊዝ ዩ እነሱ አምነው እንደተጠመቁ ለክርክር አይደለም። ግን እኔም ድርቅ ብል ታች ጋር እኮ እነሱ አመኑ የሚል የለም ልል እችላለሁ። ገብቶሃል ብሩኬ? ተመልከት አሁን ምን መሰል እያደረክ ያለው ጳውሎስ እመን አለው እንጂ የወይኑ ቤት ጠባቂ አመነ ተብሎ እኮ አልተጻፈም። አየህ ለምን ግን ለወይኑ ቤት ጠባቂውና በቤት ውስጥ ላሉት ግን የእግዚአብሔር ቃል ተነገራቸው ብሎናል አይደል? ሰው የእግዚአብሔር ቃል ተነግሯቸው ሲያምኑ ለምን እመን ብሎታል። ሳያምን ሊጠመቅ አይችልም። ያላመነ ሰው በክርስቶስ ኢየሱስ ቅድም እኮ ስንናገር ሰምተህ ከሆነ አንተ ክርስቶስን ሳትቀበል ውሃ ውስጥ ብትገባ ረጥበህ ነው የምትወጣው። ሌላ ምንም እኮ የምትሆነው ነገር የለም። ምንም ልትሆን አትችልም። እዚህ ክፍል ላይ ህፃናቶች ስለመኖራቸው አይናገርም። ሌላ ስለዚህ ትምህርት የሚሆን ጥቅስ ካለ አትነው። እሺ ሐዋርያት ግን ሲዞሩ የ40-80 ቀን ወይም የአንድ ዓመት ሲያገኙ ምን ነበር የሚያደርጉት ወይም ምን ማድረግ ነበረባቸው ትላለህ? እንግዲህ መቼም ጸጉራቸውን እንደዚህ ያሻሿቸውና ልክ የ40 እና የ80 ቀን ህፃን ሲያገኙ ጸጉራቸውን አሻሽቷቸው ይሄዳሉ። ምን አይነት ጥያቄ ነው የምጠይቀው ወዳጄ? ምን ያደርጓቸዋል? ለምሳሌ ዛሬ ልጅ ብትወልድ እነሱ ወንጌል ስበኩ ተብለዋል። ወንጌል ሰብኩ ነው የወጡት። ለምሳሌ አንተ ልጅ ብትወልድ ስለዚህ ልጅ አልዳንም ነው የምንለው ራሱን እስኪያውቅ ክርስቲያን አይደለም። ምንድነው መሰለ ክርስትና ውርስ አይደለም። ክርስትና የክርስቲያን ልጅ በመሆን አይደለም። ክርስትና በማመን አይደለም ማለት ስለዚህ መጠበቅ አለበት ማለት ነው። ላይክ ራሱን እስኪያውቅ እስኪ አሁን ምንድነው መልስ የመለስኩልህ መልስ ነገር እንደገና እስኪ ምንድነው ያልኩህ? እኔ አሁን በቀጥታ ነው የመለስኩልህ። አንተም በቀጥታ እንትን እንድትለኝ ነው እኮ የመለስኩልህን እስኪ ደግመህ በለው። እኔ የመለስኩትን ጌታ የሆነ ሰው ልጅ ከወለደ በኋላ የመለስኩልህን መልስ እስኪ ደግመህ በለው። እስኪ እኔ የመለስኩልህን መልስ ደግመህ በለው። አስረዳኝ እኮ ነው ያልኩህ። መልስልኝ ብሩኬ። አየህ የመለስኩልህ ነው ግን እየሰማህ አይደለም። እሺ እንትና አለፈኝ ልበል። ቀላል እኮ ነው መልስልኝ ያልኩህ። ሌላ እኮ አይደለም እኮ መስማት ይቻላል። እሺ እኔ እኮ መልሼልሃለሁ እኮ ግልብጭ አድርጌ መልሼልሃለሁ። እየሰማኸኝ ስላልሆነ ግን በኢየሱስ አሁንም ይኸውልህ እያወራሁ ታወራለህ። ወንድምነት ደግመህ እንዳትመልስለት 286 ሰው እየሰማ መልሰሃል። የጠየቀህን ጥያቄ መልሰህለታል። ይሄ ዝም ብሎ ወጥመድ ውስጥ የገባች አይጥ የሆነ ሰው ነው። ምንም ዝም ብሎ ይንፈራፈራል እንጂ ምንም የሚያመጣውም ነገር የለም። መልሰህለት 286 ሰዎች እኛ ሰምተነዋል መልሱን የመለስከው የጠየቀውን ጥያቄ። እሱ ግን አይሰማም። አልሰማም እኮ ነው ያልኩህ ኤርሚ። በቃ አይሰማም። አሁንም እኮ አሰማም። አንተ አሰማም። አንተ መቼ መስሚያ አለህ? ብጥህ በዛ ብልህ በዚህ ብልህ የምታወራው አተህ ላብ በላብ ሆነ ወጣ። ትናንትናም እንደዚሁ። አሁን እሱን ጥያቄ ጠይቀው እየመለሰልህ ታወራለህ። እየመለሰልህ ማለት ነው። ከዛ አውርቶ ከጨረሰ በኋላ መልሶ ከጨረሰ በኋላ መልስልኝ እንጂ ትለዋለህ። እኛ እኮ ሰምተነዋል። ምን ብሎ እንደመለሰልህ እንኳን አንተ ሰምተኸው የሰማኸው እንኳን መልሰህ መናገር አትችልም። እንደገና ድገምልኝ ትላለህ። ሂድና ድግምት የሚደግምልህ ሌላ ቦታ ላይ ፈልግ። ለአንተ እዚህ ቁጭ ብሎ ለጠይቀው ጥያቄ ከመለሰልህ በኋላ በአንተ አለመስማት ስንፍና ምክንያት ውሃ ውስጥ እንደገባች እንቁራሪት እየጮክ ዝም አትልም። ነን ስቶፕ ዝም ብለህ የምታወራው። ከዛስ ድገምልኝ ትላለህ። እኔ ለአንተ መልስ ስንደጋግም እዚህ አንውልም። እሺ ወንድምነት እንዳትመልስለት። ኦልሬዲ ስለመለስክለት ማለት ነው። ሪከርድ ስለተደረገ ዩቲዩብ ላይም ስለሚቀመጥ ማለት ነው። ሪከርድ ስለተደረገ በእሱ አለመስማት ምክንያት አልሰማም ማለት ነው። ስለዚህ ወደሚቀጥለው ታልፉት። ቴንክ ዩ ሰላም ብያለሁ ወገኖች ሁላችሁንም። እንዲህ እንደው አንዳንድ ሰዎች እንዴት አይሰሙም? ወንድሞች ለምን አትሰሙም? ተናዳችሁ አትምጡ። ሃይማኖት በንዴት አይደለም የምትመልሰው። ሃይማኖትም በንዴት አይደለም የምታስተምረው። ቢያንስ እንኳን ሰው እኮ ሲያወራ አሁን ሁለታችሁ ናችሁ ብታወሩት፣ ሌላው ሚዩት አድርጓል። ብሩክ ፌዝን ካልሰማው ፌዝ
ብሩክን ካልሰማው ምንድነው የሚሆነው? ይሄ ጨረባ የሚባል ወፍ አለ በገጠር በቃ አንዳቸውም ከአንዳቸው ጋር አይሰማሙም ወፎቹ ማለት ነው። በቃ ዝም ብለው ቸውን ይሰሩና ግራር ላይ ወይ ይሄ ጠዴ የሚባል እንጨት አለ በቃ መጮህ ነው። እነሱ ተፈጥሯቸው ሊሆን ይችላል። ሰው እንዴት ዝም ብሎ እንዴት አይሰማም? ጥያቄ ጠይቀው እየመለሰልህ አትሰማውም። ተደርበህ ታወራለህ። ከዛ አውርቶ እሱ መልሱን ከጨረሰ በኋላ ድገምልኝ ትላለህ። ለአንተ ድግምት እዚህ የሚደግም የለም ብራዘር። ከሰዎች ጋር የትኛውን ቦታ ላይ ስትነጋገር ስማ። አንተ ደግሞ በተከራከርከው መከራከር ያለ እውቀት ሆኖ መከራከር እዚህ አንዳች የሚረባ ነገር ለሰው አታስተምርም። ምክንያቱስ የእግዚአብሔርን ቃል መሰረት ያደረገ በእውቀት ላይ የተመሰረተ እዚህ ለሚቀርበው ጥያቄ ሚዛን የሚደፋ መልስ በማምጣት ወይ ደግሞ እንደው ጥሩ ጥሩም ጥያቄ በመጠየቅ ቻሌንጅ በማድረግ እኛ ላይ ጥያቄ ብትፈጥር ወይ ደግሞ እኛ ለጠየቅነው ጥያቄ ጥምን የሚያረካ መልስ ብትሰጥ ይሄ በቃ አይ ድካሜ ከደከም ካይቀር ማለት ነው። ከደከም ካይቀር ድካሜ በቃ ጴንጤዎቹ ጋር ወይ እነኛ መናፍቃን ካህዲያኑ ጋር ሄጄ በጥያቄም ጠይቄያቸው መልስ እስኪያጡ ድረስ እነሱ ላይ ጥያቄ ፈጥሬ መጣሁ። ወይ ደግሞ ጥያቄ ጠይቄያቸው ነበረ ለመመለስ አልቻሉም በሌላ ጊዜ ብለውም ደግሞ አሉ። ወይ ደግሞ ጥያቄ ጠይቄያቸው ምንም አይነት መልስ አሳጣዋቸው ብለህ ብትል አንድ ስራ ሰርተሃል። ቢያንስ እዚህ ትውልድ ላይ ጥያቄ ፈጥረሃል ማለት ነው። የተገላቢጦሽ ግን የሆነው አንተ ላይ ነው። ይሄ ትውልድ አንተ ላይ ነው ጥያቄ እየፈጠረ ያለው ማለት ነው። ከኔ ጋር ማውራት ከጀመርንበት ጊዜ መጽሐፍ ቅዱስ ላይ ሕፃናት ተጠምቀዋል ብሎ የሚል የመጽሐፍ ቅዱስ ምንባብ የለም። አትልፋ። ያንተ ክርስትና የጀመረው ፌዝ ከእምነት አይደለም ከጥምቀት ነው። ውሃ ውስጥ ከመግባት ነው። ያውም የ40 ቀን ሕፃን ልጅ ያውም አንተ የማታውቀው ውሃ ውስጥ መግባት። ይህን ክርስትና ብልሃት በለው። ክርስትና ወንድምነት እንደነገር ከቤተሰብ የሚወረስ አይደለም። ኦኬ። እምነት የሚመጣው ከመስማት ነው የሚለው የእግዚአብሔር ቃል። እንግዲህ ያንተንና አንተን መሰሎች ትምህርት ለመቀበል ቅዱስ ጳውሎስን ውሸታም ነው ብለን አንልም። ጳውሎስ እምነት ከመስማት ነው የሚመጣው ብሏል። የሰማ ሰው ያምናል። ምንን የሰማ ሰው? ዝም ብሎ ያገኘውን አይደለም የሚሰማው። የሰማ ሰው ያምናል። ምንድን ነው የሚሰማው? ሐዋርያቱ ምንድን ነው ያሰሙት? ጌታ ምንድን ነው አሰሙ ያላቸው? መልካሙን የምስራች ነው። በየሄዱበት ቦታ ሁሉ የመዳንን ወንጌል ነው የሰበኩት። ክርስቶስ ለሰው ልጆች በደልና ኃጢአት እንደሞተ በሦስተኛው ቀን ከሙታን እንደተነሳ በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ እንዲሰበክ ጌታ ባለው መሰረት ይሰበካል ብሎ ባለው መሰረት በቃ እሱን እንዲሰብኩ ነው የተላኩት። በተላኩበት ቦታ ሁሉ ሐዋርያቱ ለማንም ይሁን ለማንም ከማጥመቃቸው በፊት ስብከተ ወንጌል ሰብከዋል። ስብከተ ወንጌልን ሲሰብኩ የሰሙት ምዕመናን ወይ ደግሞ የሰማው ማህበረሰብ ያመኑቱ አመኑ፣ ልባቸው የተነካ አመኑ፣ የጌታን ቃል የተቀበሉ አመኑ። በማ በክርስቶስ ኢየሱስ ማለት ነው። ከዛስ እነዛ ያመኑትን ከስብከትና ከማመን ቀጥሎ አጠመቋቸው ማለት ነው። የትኛው ሐዋርያ ነው ምንም ነገር ሳይሰብክ በየሄደበት ቦታ ላይ ሕፃናት ልጆች አምጡልኝ እያለ ውሃው ሲዘፍቅ የነበረው? አንድም የለም። አንዲት ቦታ ላይ በስህተት እንኳን የተደረገ የለም። እኛ እኮ ቸገረን ወንድሞች እናቶች። ለምንድነው ለእግዚአብሔር ቃል የማትሸነፉት? ለምንድነው የእግዚአብሔር ቃልን አሜን የማትለው? ጳውሎስ ያላጠመቀውን የሕፃናት ጥምቀት እዚህ በዚህ ዘመን ላይ መጥቶ ኦርቶዶክስ፣ ካቶሊክ፣ ሌሎች እናጠምቃለን ብለው ወረዛ ዞር በለም ለምንለው ወረዛ ዞር በለም ምንለው መጽሐፉ ላይ የለም። መጽሐፉ ላይ የሌለን ድርጊት፣ መጽሐፉ ላይ የሌለን ልምምድ፣ መጽሐፉ ላይ የሌለን አስተምሮት የሚያስተምር ይሄ የመጽሐፉ አማኝ አይደለም። የምታስተምረው አስተምሮት፣ የምታደርገው ድርጊት መጽሐፍ ቅዱስ ላይ ሊኖር ይገባል። ያውም ዶክትሪን የሆነ ትምህርት ማለት ዶክትሪን የሆነ ትምህርት። እኔ አሁን ጌታን ከመቀበሌ በፊት የመጽሐፍ ቅዱስ እውነተኛ ክርስቲያን አልነበርኩም። ታዲያ ምን ነበርኩ? የኦርቶዶክስ ክርስቲያን ነኝ። የኦርቶዶክስ ክርስቲያን የመጽሐፍ ቅዱስ እውነተኛ ክርስትና ነው ወይ? አይደለም። ለማናደድ ብዬ አይደለም ይህን የምናገረው፣ የአብርሃም አምላክ ምስክር ነው። የኦርቶዶክስ ክርስትና የመጽሐፍ ቅዱሱ እውነተኛ ክርስትና አይደለም ማለት መጽሐፍ ቅዱስ በሚያስተምረው
መሰረት የምንድነው የተቀበልኩት እምነት አይደለም። መጽሐፍ ቅዱስ የሚያስተምረው አስተምሮት በክርስቶስ ኢየሱስ ያመነ ይጠመቃል። ለማመን ግን አስቀድሞ ስብከተ ወንጌል መስማት አለበት ያዘው። የእኔ ክርስትና ጌታን ከመቀበል በፊት የነበረ ባለመስማት ባለማመን፣ በመስማትና በማመን ያልጀመረ ከውሃ ግን የጀመረ ነው። ከእናቴ ከመስታወት ማህፀን ወጣሁ ገና በ40ኛው ቀኔ እትብቴ ሳይደርቅ እርግብግቢቴ ሳይገጥም ምናልባት ለጋ ቅቤና ጡቷን እየሰጠችኝ ባለችበት ሰዓት ላይ የእናት ስም ማን ነው ተብሎ ቢባል ብጠየቅ እማልመልስ ሰውዬ ወስደው ውሃ ውስጥ ጨመሩኝ። በዛ ስርዓት ውስጥ ውሃ ውስጥ መጨመሬንም የነገረችኝ እናቴ ናት። የዛን ቀን የገባሁበት ውሃ ይቀዝቅዝ ይሙቅ እማቀው ነገር የለም። ስንት ሰው እዛ መጥቶ እንደቆመ እማቀው ነገር የለም። ይኸውልህ አንተ ሕፃን ጌታችን ኢየሱስ ክርስቶስ ለበደል ኃጢአት ሞቶልሃል ቀራንዮ መስቀል ላይ። አንተንም ስለማጽደቅ በሶስተኛው ቀን ከሙታን ተነስቷል። እስኪ አሜን በል፣ ቃሎት ያሰማልን በል እያለ የሰበከኝ ቄስም ማንም የለም። ቢሰብከኝስ እኔ የተሰማዋለሁ። ምናልባትም እሱ የሚሰብክበት ስብከት ድምፀቱ ከፍ ቢል ሕፃን ነኝና አለቅሳለሁ፣ ከድንጋጤ የተነሳ ማለት ነው። ምንም እኮ የምታውቀው ነገር የለም። የ40 ቀን ሕፃን ልጅ የ40 ቀን ሕፃናት ልጆች እኮ ናቸው መጣው። አሁንም እድሜያቸው ትልልቅ ነው፣ ግን በመንፈሳዊ ነገር የ40 ቀን ሕፃናቶች ናቸው እማያቸው። እዚህ ሴቱም የ80 ቀን ሕፃን ልጅ እድሜያቸው እንትን 60 70 ውስጥ ሁሉ የገባ ወይ ደግሞ 30 ወይ 40 ወይ 50 ብቻ እንደየእድሜያቸው አሁንም እዛው ሕፃናት ውስጥ ሆኖ ነው የ40 ቀኑ ሕፃን ልጅ ነው አምኛለሁ ብሎ የሚል። ምንድነው ያመንከው ነው? እግዚአብሔርን ያመንከው? እውነትህን ነው? ምን ሰምተህ አመንከው? በጳውሎስ ትምህርት መሰረት ሰው ሳይሰማ ያምናል እንዴ? አያምንም። ሳይሰማ ያምናል? አያምንም። ሳያዩ የሚያምኑ ብፁዓን ናቸው አለ እንጂ ሳይሰሙ የሚያምኑ አላለም። ምንድነው የሰማው? አሁን ስለ ክርስቶስ ኢየሱስ፣ ስለ እግዚአብሔር፣ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ሐዋርያቱ ምንም አይነት ትምህርት ስብከት ባይሰብኩ መጽሐፍ ቅዱስ ባይኖር እግዚአብሔር አህዱ ስሉስ ነው ብለን እናምን ነበር? አናምንም። ምክንያቱስ እንዲህ አይነቱን እውቀት ከየት አምጥተን? በአንድነትና በሶስትነት እንደሚመለክ እግዚአብሔር መጽሐፍ ቅዱስ እኮ ስለነገረን ነው። ማለት ሐዋርያቱ በወቅቱ ስለሰበኩና በወቅቱ ለነበረው ትውልድ ስላሰሙ ነው። እና ያ ተጻፈ በመንፈስ ቅዱስ ምሪት፣ ሐዋርያቱ ጻፉት። የተጻፈው መጽሐፍ ቅዱስ እጃችን ላይ ደረሰ። ስለዚህ ማንም ሰው ሐዋርያቱ በዚያ ዘመን ለነበረው ትውልድ ያሰሙትና የሰበኩት የእግዚአብሔር ቃል በደብዳቤ መልክ የተጻፈው የእግዚአብሔር ቃል መጽሐፍ ቅዱስ ሆኖ ተጠርዞ አባቶች በአንድነት አድርገውት መጽሐፍ ቅዱስ ሆኖ መጣ ማለት ነው። ስለዚህ አሁን ሰው መጽሐፍ ቅዱስን ሳያምን መጽሐፍ ቅዱስን ሳያነብ ስለ መጽሐፍ ቅዱስ እውቀት ሳይሰማ እንዴት ክርስቲያን ሊሆን ይችላሉ? ወንድሞቼ እናቶቼ፣ ምን አይነት ክርስቲያን ነው የሚሆነው? የኦርቶዶክስ ክርስቲያን ነው የሚሆነው። ማለት መጽሐፍ ቅዱስን የማያውቅ፣ መጽሐፍ ቅዱስ ያላነበበ፣ መጽሐፍ ቅዱስን ያልሰማ፣ መጽሐፍ ቅዱስ ያልተሰበከው ግን እምነትን ክርስትናን ባለመስማትና ባለማመን ባለማወቅ ከውሃ ውስጥ የጀመረ ጉደኛ ፍጥረት ማለት ሕፃናት አጥማቂያንን ብለው የሚሉ ናቸው። የክርስትናው የመጽሐፍ ቅዱስ ትምህርት ግን ክርስትና የሚጀምረው ክርስቶስን መከተል የሚጀምረው ስለ ክርስቶስ በመስማት ነው። ስለ ክርስቶስ ያሰሙት ሐዋርያት ስለ ክርስቶስ የሰበኩቱ ሐዋርያቱ እንደሰበኩት አድርጎ ሳይጨምር ሳይቀንስ ስለ ወገኔ ይጠቅማል ብሎ የሚል ሳያስገባ ቀጥታ ሐዋርያቱ እንደሰበኩት የሰበከ አገልጋይ ካለ ያ አገልጋይ የሰበከውን ስብከት ያ ትውልድ ይሰማል። ያልሰማው ትውልድ ይሰማል ስለ ክርስቶስ። እና ክርስቶስ ለአንተ በደልና ኃጢአት እኮ ነው የሞተው። እነሆ የምስራች ከድንግል የተወለደው የዓለም መድኃኒት እሱ አምላክ ሰው ለበደል ለኃጢአት ሞቶልሃል። አንተና እኔን ዓለሙን ሁሉ ሊያድን ሞቷል። በስሙ ብታምነው ይህ ድነት ለአንተ ይሆንልሃል። በስሙ ብታምነው ይህ የኃጢአት ይቅርታ በስሙ ታገኛለህ ተብሎ ይሰበከዋል። አንተ በደለኛ ሰው ነህ። አንተ በኃጢአት የወደቅ ሰው ነህ። እሱ ግን ጻድቅ ጌታ ነው።
ከአንተንና ዘርህን ትውልድን ዓለምን ሁሉ ከወደቀበት የኃጢአት ውድቀት ሊያድን የጠፋውን ፈልጎ የመጣው እርሱ ነው። ስለዚህ ለመልካሙ እረኛ እጅህን ስጥ። አንተ ገና በመቅበዝበዝ ላይ ነው ያለኸው። ስለዚህ ና ወደ መልካሙ እረኛ፣ ቅዱስ ጴጥሮስ እንዳለው ማለት ነው። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን ይላል። አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል ይላል። ኢሳይያስ 53ኛው ምዕራፍ ላይ የጠቀሰውን ጥቅስ ማለት ነው። የነፍሳችን ጠባቂና እረኛ ማን እንደሆነ ሳናቅ ተመልሻለሁ ወደ እረኛው ይባላል እንዴ? አይባልም። እረኛህን በመጀመሪያ ማወቅ አለብህ። እረኛችን ኢየሱስ መሆኑን፣ እረኛችን እግዚአብሔር መሆኑ በደንብ ሊሰበከን ይገባል። ይሄ ስብከት ሲሰበከን ነው አዎ ለካ የነፍሴ ጠባቂ፣ የነፍሴ ሰሪ፣ የነፍሴ ባለቤት፣ የነፍሴ እረኛ ነው ለካ ክርስቶስ የሞተው እኔ ሊያድን ነው ማለት ነው ብሎ ሰው ልቡ ይነካል ማለት ነው። ምን ስለሰማ? የእግዚአብሔርን ቃል። ለዚህ ነው ሐዋርያቱን የላከው ቃል እግዚአብሔርን ስበኩ ብሎ ማለት ነው። የምስራቹን ቃል እንዲሰብኩ ማለት ነው። የምስራች ማለት ክርስቶስ ለአንተ በደልና ኃጢአት ሞተልህ። ታዲያ ለእኔ እንዴት የምስራች ይሆንልኛል? ለዘላለም እንዳትጠፋ ክርስቶስ ለበደል ኃጢአት ሞቶላል። እርሱም ብታምነው ንስሐና የኃጢአት ይቅርታን ታገኛለህ። የእግዚአብሔር ልጅ ትባላለህ። በደልህን ይቅር ይልሃል፣ ኃጢአትህን ይቅር ይልሃል፣ ልጁ ያደርግሃል። ከእርሱ ጋር አንተም ትኖራለህ፣ እሱም በአንተ ውስጥ እንዲኖር የልብህን በር ክፈትለትና ፍቀድለት፣ ክርስቶስን ወደ ሕይወትህ አስገባው ይባላል። ያኔ ሰው በኢየሱስ ክርስቶስ ማመን ይጀምራል። ያንን ያመነውን ሰው እናጠምቀዋለን። ኤርምያስም በዚህ መንገድ ነው የመጣው፣ እዚህ ያሉ በሙሉ ማለት ነው። በቃ ብሩክ ቲክቶክ ላይ እኮ ሲከራከር የነበረ ልጅ ነው። ከዛሬ 3 ዓመት ምናምን ነገር በፊት ማለት ነው። የት ነው የምትገባው ተብሎበት ሲኦል ስፔሻል ክላስ እያለ የነበረ በቃ ወገኛ የሆነ ወግ አጥባቂ ኦርቶዶክስ ማለት ነው። ትልቅ መስቀልና ክር አንገቱ ላይ አስሮ በቃ ሲኦል ነው የሚጠብቀኝ ብሎ የሚል ማለት ነው። እግዚአብሔር ግን ራራለት። እሱም ጌታን ይፈልግ ነበር። ለሰማው ለምስራቹ ቃል ልቡን ዝግ አላደረገም። እውነትን የሚፈልጉ አሉ። አንዳንዶች በቅንነት ተታለው ስላሉ ማለት ነው። እውነት ያለው ወንድሞች መጽሐፍ ቅዱስ ነው። ማኑ መጽሐፍ ቅዱስ ውስጥ ነው። ሰው መጽሐፍ ቅዱስን ካላነበበ ወንድሞችና እህቶች እመነኝ፣ ያገኘ ሰው ሁሉ እንደፈለገ እያንከራተተ ነው የሚኖረው። ምክንያቱም የልቡን ሐሳብ ሁሉ ጭምር በሙሉ የልቡን ሐሳብ ሁሉ ጭምር በሙሉ እንደፈለገ አምጥቶ አንተ ላይ የሚተፋብህ፣ አንተ ላይ የሚያቀረሽብህ ነው የምትሆነው። አንተም ደግሞ የእግዚአብሔር ቃል ስለሌለ ማንኛው መጥቶ የልቡን ሐሳብ እንደነገረ፣ ማንኛው መጥቶ የመጽሐፍ ቅዱስን እውነት እንደነገረ አታውቅም። ምክንያቱም መጽሐፍ ቅዱስ የለህምና፣ መጽሐፍ ቅዱስ አታነቡም ወይ አታነቢምና ማለት ነው። ያገኘ ሁሉን የሚነዳህ ማለት ነው። ከዛም ትላለህ እኔ ግራ ገባኝ ይላሉ። በጣም ብዙ ሰዎች ግራ የሚገባቸው መጽሐፍ ቅዱስን ስላላነበቡ። መጽሐፍ ቅዱስን ግን ብታነብ ጴንጤ ግራ አያጋባህም። መጽሐፍ ቅዱስን ብታነብ ኦርቶዶክስ ግራ አያጋባህም። መጽሐፍ ቅዱስን ብታነብ ጆቫ ይሁን ማንም ግራ አያጋባህም። ምክንያቱስ የአምላክን የእግዚአብሔርን ቃል ታውቃለህ፣ ሐዋርያቱ የጻፉትን አስተውልሃል ማለት ነው። ስለዚህ ማንም ሰው መጥቶ ሲያወራ እሺ እንደዚህ ብለህ ስታወራ ሰምቻለሁ፣ እንደዚህ ብሎ ያለ አስተማሪ ሐዋርያ ማን አለ እስኪ ንገረኝ ብለህ ትለዋለህ። ከሌላው መረጃ የሚያመጣ ከሆነ አመጣ፣ ካላመጣ አንተ የእግዚአብሔርን ቃል ስለምታውቅ አንተ ውሸታም በል፣ ሁለተኛ እንደዚህ ብለህ እንዳትዋሽ፣ ይሄ መጽሐፍ ቅዱስ ትምህርት አይደለም፣ ይሄ የሰው ስርዓት ትምህርት ነው ብለህ ትለዋለህ። ያን ነው እያልናችሁ ያለሁት። የህፃናት ጥምቀት የሰው ስርዓት የሆነ ትምህርት ነው። የሰው ስርዓት የሆነ ትምህርት ነው። የመጽሐፍ ቅዱስ ትምህርት አይደለም። ይመስላል ግን አይደለም። አንድም የሐዋርያት ምስክርነት የለውም እስከ በስተጀርባው ለህፃናት ጥምቀት። ስለዚህ ወንድሜ ፌዝ ብራዘር፣ የእግዚአብሔር ሰው ዳዊት እንደተናገረ ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ ይላል። እግዚአብሔር እረኛዬ ነው ብሎ በሚልበት በመዝሙር 23 መዝሙሩ ላይ
ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ ይላል ጌታ። ነፍስህን እንዲመልሳት ከተያዝክበት ከሰው ስርዓት ትምህርት ተፈተህ በአምላክ በእግዚአብሔር ቃል እውቀት ተቃኝተህ ነፍስህ የአምላኳን የእግዚአብሔርን ቃል ሰምታ በእርሱም ላይ እምነቷን አድርጋ እንድትድን ፍቀድላት። ነፍስ ማነው? ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ የተጻፈው ይሄ የውጭ ቦዲያችንን እንጀራ፣ ወተት፣ ማኪያቶ ዋቴቨር ብቻ የሚበላውን ነገር እያበላህ እንደምታሰነብተው ሁሉ ነፍስም የሚበላ ነገር ትፈልጋለች። ያንተና የኔ የፍጥረት ሁሉ ነፍስ የትኛውም ሰው ውስጥ ሆና ናፍቆቷ የአምላኳን ድምፅ መስማት ነው። የአምላኳን ቃል መመገብ ነው። ምክንያቱም ነፍስ ከእግዚአብሔር ነው የተገኘችውና ከእግዚአብሔር አፍ በሚወጣ ቃል ነው መዳን የምታገኘው። ስለዚህ ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ እንዳለ ቅን ሆነህ እንዲህ በለው ጌታን፣ ራስህ ማለት ነው። በራስህ ቋንቋ የምጸልይ ከሆነ በምጸልይበት ቦታ ላይ ቆመህ የዳዊትን አምላክ ጠርተህ ዳዊት የተናገረውን ቃል ብለኸው በለው። ነፍሴን መልሳት፣ ስለ ስምህ ብለህ በጽድቅ መንገድ ምራኝ ብለህ በለው። ያ የጽድቅ መንገድ ራሱ ክርስቶስ እንደሆነ ታየዋለህ። ሌላ ጎዳና፣ ሌላ ጥርጊያ መንገድ አያሳይህም። ኦኬ፣ አነ ውእቱ ፍኖተ ጽድቅ ወሕይወት እንዳለ ማለት ነው። ፍኖተ ጽድቅ ወሕይወት። ስለዚህ ያኔ ነፍስ ታርፋለች፣ ነፍስ ትድናለች፣ ነፍስ ትመለሳለች። ከምን እንደምትመለሰው ከጥፋት ጎዳና ማለት ነው እንጂ ምንም አትጠቀምም። ብራዘር የሰው አንድ መረጃ አምጣ ተብለህ ብትባል አንድ መረጃ አምጡ ተብለው ይባሉ መረጃ ሊያመጡ የማይችሉ ሰዎች የሰው ስርዓት የሆነ ትምህርት ይዘው በቃ በዛ በዚህ ወጥቶ በዚህ ገብቶ እዚህ ወጥቶ በዚህ ገብቶ እንደዚህ ብሎ ምናምን ነገር። ህፃናት አይጠመቁም። እንዲጠመቁም ማን ነው ያጠመቀም? ሐዋርያ የለም። ህፃናትንም አጥምቁ ብሎ ጌታም አላዘዘም፣ ሐዋርያቱም አላደረጉትም፣ እኛም አናደርግም። እና ታዲያ ኤርሚያስ ምንድነው ዋስትናቸው? ህፃናት ቢሞቱ ድንገት ቢሞቱ ባይጠመቁ እኮ ድንገት ቢሞቱ እኮ ምንድነው የሚሆኑት? እንዴት ነው በሰው ነፍስ ላይ የሚጨክኑት ይላሉ። ማን ነው ጨካኝ ያደረገን? እኛ በሰው ነፍስ ላይ ድንገት ቢሞቱ ቀጥታ መንግስተ ሰማያት ነው የሚገቡት። ማን ነው አንተን አስወጪና አስገቢ አጋፋሪ ያደረገ የመንግስተ ሰማያት ብለው ቢሉ እኔ አጋፋሪ ነኝ አላልኩ። ታዲያ እንዴት ነው ብለህ ካልከኝ ጌታችን በምድር ሳለ ምን ነበር ያስተማረው? ህፃናት ወደ እርሱ ሲመጡ ሀክ ምንድነው የሚባለው? ምንድነው የሚባሉት? ይሄ አሁን የሚቀላለዱት ሰውን ምንድነው የሚያታለው ነገር አለ። ምንድነው የሚባለው? በዘመንኛዋ እንዳጠራር አለ። ፕራንክ። ቴንክ ዩ ወንድምነት ብርክዬ። ጌታ ኢየሱስ ፕራንክ እያደረገ ነው እንዴ? ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት ለእንደነሱ አይነት ናትና። ግን ይሄ ንግግሬ ፕራንክ ላረጋችሁ ነው አለ እንዴ ጌታ? አለ እንዴ ጌታ? ፕራንክ የሚባል ነገር ያውቃል እንዴ? አያውቅም። እሱ የሚናገረው ከአፉ የሚወጣው ጽድቅና እውነት ናቸው። ስለዚህ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት ለእንደነርሱ አይነት ናትና አለ። በቃ አለቀ። የትኛውም ህፃን ሆኖ የእስልምና ሃይማኖት እምነት ተከታይ ቤተሰብ ያለው ህፃን አሁን በሳውዲ አረቢያ ውስጥ በዚህ ሰዓት እያወራን እያለን የተወለደ ህፃን በ10ኛው ቀኑ በ15ኛው ቀኑ በ20ኛው በወሩ በሁለት ወሩ በአመቱ በሁለት ዓመቱ በሶስት ዓመቱ በአራት ዓመቱ ቢሞት ቀጥታ መንግስተ ሰማያት ነው የሚገባው። ቀጥታ እግዚአብሔር ይህንን ብላቴና ወስዶ በሲኦል አይቀቀለው። ይሄኛው ከእስላም ነው የመጣው ሚካኤል ለዩት፣ ከሳውዲ አረቢያ ነው የመጣው ብሎ እግዚአብሔር እንደዛ አይነት አምላክ አይደለም። የቡድሃ የሂንዱዝም ምናምን ዋቴቨር የጴንጤ ነው የጴንጤ ነው። ይሄኛው ከባለ ማህተሞቹ ነው የመጣው ከኦርቶዶክስ። የእነሱን አስገባቸው።
ይሄኛው ደግሞ የመናፍቃኑ ነው አይደል? በሉ ይሄን ወሰዳችሁ ቀቅሉት ሲኦል ብሎ እግዚአብሔር እንዲህ አይነት አረመኔ ጨካኝ አምላክ አይደለም። እነሱን ሁሉ ኢንክሉድድ ያደረገ ነው የተናገረው ጌታ። እዛ ጋር የመጡት ወደሱ የመጡት ህፃናት ክርስቲያኖች አልነበሩም፣ የክርስቲያንም ልጆች አልነበሩም፣ የአይሁድ ልጆች ናቸው። ኢየሱስ ክርስቶስን የሚሳደቡ የሚቃወሙት ምናምን ነገር የነበሩ ማለት ነው። የአይሁድ ልጆች ናቸው። እዛ ጋር የተጠመቁ የክርስቲያን ልጆች አይደሉም። ጌታ ሲያስተምር ወደሱ የመጡት ህዝብ ሁሉ ነበር ይከተለው የነበረው። አይ እነዚህ ከአይሁድ ነው የመጡት፣ እነዛ አይሁዶች እኔ ሰቀሉኝ፣ የእነሱ ልጆቻቸውማ አይገቡም እዚህ እኔ ባለሁበት መንግስት ብሎ አይልም ጌታ። ለምን? ህፃናት ላይ እንኳን እግዚአብሔር እኛ ሰዎች እንኳን አንፈርድም። በፍርድ ቤት ህግ አንፈርድም። በልደታ ፍርድ ቤት የተሰየሙት ዳኛው ችሎት ቢዘረጋ የወለውት ክቡር ዳኛ ይሄ ልጅ እድሜው 2 ዓመት ነው ወይ 3ኛ ዓመቱ ነው ወይ ደግሞ ገና ከተወለደ 40 ቀኑ ነው እና ይገርሞታል። በተወለደ ገና 40 ቀኑ ነው ወይ 80 ቀኗ ነው። ይኸው ከተወለደበት ጊዜ ጀምሮ በማልቀስ ሌሊት እናትና አባቱን ቤተሰቡን ሰላም በማሳጣት ጎረቤት ሁሉ በመረበሽ ሌሊቱን በውድቅት ሌሊት በማልቀስ እየበጠበጠን ኖረ። መከርኑ አልሰማ ብሏል። ቆነጠጥሩም ብለው እንዳይሉ አሁን የ40 ቀን ህፃን ልጅ አይደለም። ማን ነው የሚቆነጠጥ? እና ይሄው ለውት ክቡር ዳኛ እኛ እንቅልፍ በማጣት ወር አለፈን። እናቴም ብትሆን ማነው ሚስቴም ብትሆን እኔም ቢሆን እህቶቹም አክስቶቹም ቤተሰቡን በሙሉ ተበጠበጠ ጎረቤት ሁሉ በዚህ ህፃን ልጅ ምክንያት እና ከኛ አቅም በላይ ስለሆነ ፖሊስ ይጠራልን ብለን ባንልም እኛ ግን ይዘኑ መተናል። ክስ በዚህ ህፃን ላይ ከፍተናል እና እርሶ ባኮት በዚህ ህፃን ላይ ይፍረዱበት፣ ሌሊት እየተነሳ እያለቀሰ ነው ብሎ ቢል ከሳሽ ልጁን ይዞ ሄዶ ልደታ ፍርድ ቤት ዳኛው ፊት እንደዚህ ብሎ ቢል ምን እንደሚል ታውቃለህ? እስኪ አምጡት ህፃኑ ጠበቃ ራሱ ይኸውልህ ያን እንደዛ ብሎ ያለውን ቤተሰቡ ላይ ሂሳቡን ይሰጣቸዋል ማለት ነው ዳኛው። ችሎትን በመናቅ ህፃኑ አይደለም የሚፈረድበት። የዛ ህፃን ልጅ ድምፅ ከተማውን ሁሉ ቢበጠብጥ ይሄ ልጅ ለፍርድ የሚያበቃው ለክስ የሚያበቃው ምንም የሰራው ወንጀል የለም። ምክንያቱስ ማልቀስ የህፃን ልጅ ንግግር ስለሆነ ይህን ተፈጥሮ እንኳን አያስተምርም፣ ያስተምረናል። እሺ የ4 ዓመት ህፃን ልጅስ ቢሆን እሱስ ቢሆን ምን ያውቃል ብይ የሚጫወት ይገርሞታል። ይሄ ልጅ የ4 ዓመት ህፃን ልጅ ነው። ከስራ ስመጣ ሁሉ ቀን እየጠበቀ ድንጋይ ይወረውርብኛል፣ አፈር ይበትንብኛል። ለልጁም ነገርኩት፣ አስፈራራሁት፣ ለቤተሰቡም ነገርኩ እና አልሰማ ብለዋል። ተመክሮ የሚሰማ አይደለም። ስለዚህ ክስ እንድመሰርት ይፈቀድልኝ፣ እንዲፈርዱበት ፈልጋለሁ ብሎ ቢል ልጁ የፈለገ እውነት ነው። አዲስ የለበስከው ልብስን አቧራ እየበተነ ልህ ላይ ቢረጨው፣ በዚህ ቢያቆሽሸው፣ ፍርድ ቤት ቢቀርብ፣ ህፃኑ ከስራ ቦታ ስትመጣ እበት ቢረጭብህ፣ ውሃ ቢረጭብህ፣ አፈር ቢበትንብህ ያ ህፃን ልጅ ተከሶ ፍርድ ቤት ቀርቦ አይፈረድበትም። ሲጀምር እንኳን ፍርድ ቤት አይደል አይከሰስም። ለምን? የ3 ዓመትና የ4 ዓመት ህፃን ልጅ ነው። ምን ያውቃል? ገና እኮ ነው። ገና ነው ብራዘር። ክፉና ደጉን ገና አለየም። ለሱ ጨዋታ ነው፣ ለሱ ፈን ነው፣ ለሱ አፈን ነው። ማሙሽዬ ስትጫወት እንደዛ ታደርጋለች። እናትና አባቷን ብትለይም ቤተሰቦቿ በስርዓት ነው የሚያሳድጉት። ስለዚህ ለዛ ህፃን ዳኛ ፊት አታቀርበውም። ወንጀለኛ ነህ፣ አፈር ልትረጭ አይገባም ነበር፣ የሰፈሩን ህዝብ ሁሉ በጥብጠሃል፣ ስለዚህ ፍርዴ ብሎ ክሱ ተከፍቶ በሉ ፈርጀበታለሁ ውሰዱት ቃሊቲ ብሎ እናቱ የወለደችው ዳኛ አይፈርድም። በነጮቹም በአበሾቹም ቤትኛውም። ለምን ደሞ አይፈርድበት? ለምን? ጥፋት አላጠፋም? አጥፍቷል። ለምን ደሞ አይፈርድበት? ለምን ደሞ አይፈርድበት? የልጁ የማገናዘብ አይምሮ ብስለቱ ገና ነው።
የምድራዊ ህግ ታዲያ እዚህ ህፃን ልጅ ላይ እንደዚህ አድርጎ ፈርዶ ማነው ከርቻሌ ካልጨመረው እግዚአብሔር እንዴት ነው ሲኦል የሚጨምራቸው እነዚህን ህፃናት? በፍጹም። ሂንዱዝም ቡዲዝም የተባሉ ጣዖት አምላኪ ቤተሰብ ያላቸው በባህር ደሴቶች የሚኖሩ በአፍሪካ የባህል ሃይማኖትን የሚያመልኩ በአረቡ ላይ እስልምና ሃይማኖትን የሚያመልኩ በአውሮፓ በተለያዩ ሀገራት ላይ አንዳንዱ ክርስትና አንዳንዱም ዝም ብሎ በራሱ ፓጋን እግዚአብሔር የለም ብሎ የሚል ማለት እግዚአብሔር የለም እኔ በእግዚአብሔር መኖር አላምንም ብሎ የሚልህ የሳይንቲስት ልጅ ቢሆን ሳይንቲስቱ እግዚአብሔር የለም እያለ የሚቀልድ የሚያሾፍ እንኳን ቢሆን እሱ የወለደው ህፃን ልጅ ካለ ቢሞት ያ ህፃን ልጅ እግዚአብሔር ገነት ነው የሚያገባው እንጂ ሲኦል አይቀቅለው። እኛ እንኳን የፈጠረን ፍጥረቱ ይህንን ያህል አገናዝበን በህፃናት ላይ መፍረድና ሲኦል ማነው ፍርድ ቤት ማቅረብ አይሆንልንም ብለን እያለን እግዚአብሔር እንዴት ነው ህፃናት ላይ የሚፈርደው? በፍጹም አይፈርድም። ስለዚህ ህፃናትን ተዋቸው። እሺ ህፃናትን ተዋቸው ነው ያለው ጌታም፣ እኔም ተዋቸው ነው ብዬ የምልህ። የእናንተ ውሃ ስለነካቸው አይደለም መንግስተ ሰማያት የሚገቡት። ውሃ አይደለም መንግስተ ሰማያት የሚያገባቸው። በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው ይላል። ኦኬ የእግዚአብሔር ጽድቅ የሆነው ኢየሱስ ክርስቶስ ለእነሱም ጭምር ይታይላቸዋል። ለዚህ ነው ጌታ እኮ ተናገረ፣ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት ለእንደነርሱ አይነት ናትና ካለ በቃ ቤታቸው ነው ማለት ነው። ለህፃናት መንግስተ ሰማያት ቤታቸው ነው። ቢሞቱ ቀጥታ ነው የሚገቡት። ቀጥታ ነፍስ ሁሉ ወደ እግዚአብሔር ነው የምትሄደው። በቃ የነፍስ ባለቤት እግዚአብሔር ነው። በቃ እናቱ የወለደችው መልአክ ሲጀምር መልአክ እናት ሲኖራቸው አይደለም፣ ግን በሰውኛ አባባል አይ ይሄ ህፃን ሊገባ አይገባም ተቃውሞ አለም ብሎ ተቃውሞ ሊያስነሳ የሚችል መልአክም የለም። ስለዚህ እምነትን ከውሃ ትጀምሩ ፕሊስ። ኦርቶዶክሳውያን ያስጀምሯችሁ ከውሃ ነው። ከውሃ ማለት ጥምቀት እንኳን ብለህ ልትለው ማትችለው ማለት ነው። ጥምቀት የሚሆነው አንተ አምነህ ስትጠመቅ ነው። ለማመን ደግሞ አስቀድመህ ስብከተ ወንጌል መስማት አለብህ። አስቀድሞ የእግዚአብሔር ቃል ይሰበካል እና ትሰማለህ፣ ከዛስ ታምናለህ፣ ከዛስ ትጠመቃለህ። ይሄ ነው ፕሮሲጀሩ፣ ቅድመ ተከተሉ። በኦርቶዶክስስ በመጀመሪያ አትሰማም፣ ከዛስ አታምንም፣ ከእናትህ ማኅፀን ወጣ፣ ከዛስ እናትህ በ40 ቀን ሰዎች ሰበሰበችና አቋቁሙኝ ብላ ይዛ ሄደች። ከዛ ውሃ ረጩብህ። ስትጠመቅ በተጠመቀው ብዙ እኔ ህፃናትን አጥብቄ ስለማቅ ማለት ነው፣ ዲያቆን ስለሆንኩ ካህንና ዲያቆን ነው የሚያጠምቀው። ለእኛ ለዲያቆን ይሰጡናል። ዲያቆናት እንደዚህ በእጄ በግራና በቀኝ እኮ እንደዚህ እብብቱ ስር ገብቼ ህፃኑ እንደዚህ ይዤው እግሩታችን እንደዚህ እየተንፈራገጠ ካህኑ በጆግ ነገር መስቀል ጭንቅላቱ ላይ አድርጎ እንደዛ ነው የሚያፈስበት። እኛንን የምንይዛቸው ህፃናቶቹ ብዙ ህፃናቶች ይዣለሁ በእጄ እና ውሃውን ስናፈስባቸው ሰይ ጎሽ አላሉ፣ እሪ ነው ያሉት እያለቀሱ። ምክንያቱም ውሃው ቀዝቃዛ ነው። እያለቀሱ የተጠመቁትን ጥምቀት ተጠምቀዋል ብሎ ማለት እኔ ፌር ነው እንዲ? ወንድሞች እናቶች ማለት አይምሯችን በፍጹም እንትን አትሉ እያለ ማለት ነው። በቃ ቶሎ ልክ ካህኑ ሲያበቁ ቶሎ ለክርስትና እናት ወይ ክርስትና አባት ለተባለ ልብሱን ይዞ ይጠብቃል። ለእንሱ ሰጠዋለን። ከዛ በልብስ ይጠቀልለዋል። ከዛ ወዲያውኑ ለእናቱ ስጡት ነው የሚባለው። አንዳንዶቹ ከውሃ ውስጥ ሞተው ውሃው ከፍሰም በኋላ በድንጋጤ ጡት አፋቸው ላይ እስኪገባ ድረስ እሪ ነው የሚሉት። ምን ያውቃሉ? ምን እናውቃለን አልኩ። ምን እናውቃለን? በቃ በጣም እኮ የምናሳዝን እኮ ፍጥረት ነው በእውነት። ህፃናት ስታየው እኮ ራሱ ብለህ እጁን እንኳን ለመሳም እግሩን ለመሳም እንኳን ራሱ የሚያሳሳ የ40 ቀን ህፃን ልጅ እጁና እግሩ እንኳን አይሳምም እንደ የወላጅ ነገር ካልሆነ በስተቀር። ልጄ እኔ ገና ከማፀን ሲወጣ ጠራርገው ሰጡኝ በሆስፒታል። ወዲያውኑ ተቀብዬ ማለት ነው ሳምኩት። እና ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ ያለው ዘካርያስ የተናገረውን ትንቢት ዝም ብዬ በቃል ያልኩለት ሰምቶኛል። አሜን ሃሌሉያ አለ እንዴ? አላለም። ምን ያውቃል? ዘካርያስ የተናገረውን ትንቢት ልበለው ምን ልበለው? ምንም ያውቅ ነገር የለም።
ቁልጭ እያለ አይኔን የሚያጥ ገና ከማህፀን እንደወጣ ማለት ነው። ይህን ህፃን ልጅ ነው ኦርቶዶክስ ውሃ ውስጥ ጨምራ ክርስቲያን እንግዲህ ምናምን ነገር በላይ የግብፅ ባንዲራ የሚመስል ክር አንገቱ ላይ ታስርለታለች። ያው በብሉ በቃ የጥንቴ ጠዋቱ ይልልሃል፣ የጥንቴ ጠዋቱ ይላል። ከእንዲህ አይነት ክርስትና ከሚመስል ግን ካይደለ እውነት ውስጥ እውነት ከሚመስል ግን ካይደለ ክርስትና ከሚመስል ግን ካይደለ ነገር ውስጥ ወጡ። ወንድማችን ፌዝ ለአንተም የምንነግርህ የመጽሐፍ ቅዱሱ ክርስትና ከመስማት በሚጀምር እምነት የሚነሳ ነው። ከመስማት ስለዚህ አንተ የእግዚአብሔርን ቃል ሳሰማ ክርስቲያን አትሆንም። የእግዚአብሔርን ቃል ሰምተህ ስታምን አምነህ ስትጠመቅ እውነተኛውን የክርስቶስን ትምህርት ተከትለዋል። ፌዝም ይሁን ሌሎች ኦርቶዶክሳውያን የዘመናችሁን ቁጥር አረፋ እስክትደፍቁ ድረስ እየገባችሁ ብትከራከሩ ከዚህ እውነቱ ውጪ ናችሁ ያላችሁት። መጽሐፍ ቅዱሱ ከሚያስተምረው የመጽሐፍ ቅዱሱ ትምህርት ወንጌል ትሰማለህ። ካልተላኩ እንዴት ይሰብካሉ? ባልሰሙትስ እንዴት ያምናሉ እኮ ይላል። ወንድሞች እናቶች፣ ቆይ እኔ ይሄ ብቻ አይገዛንም። ወንድሞች እናቶች፣ እኔ ትልቁ ላይ እስከ አድርጉኝ ወገኖች። አንዴ ብዙ አውርቻለሁ፣ ልስጣችሁ ለእናንተ መልሼ። ብዙ ዘበዘብኩ አይደል? ትልቁ ላይ አድርጉኝ። ጸጋ ይብዛላችሁ። ቴንክ ዩ። አቤቱ ጌታዬ። ኦኬ ምን እንደሚሉ ይሉኝ። ቆይ የሚድነው ምን አይነት ሰው ነው ይላል? የጌታን ስም የሚጠራ ነው። የጌታን ስም ጠርቷል እንዴ? ሕፃኑ በ40 ቀኑ አልጠራም። ለመዳን የጌታን ስም ከመጥራት በጌታ ስም ሁሉ መታመንን ይጀምራል። ምን ብሎ? ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላል ጳውሎስ። ለአንዳንድ ሃይማኖተኞች ጳውሎስ እንደዚህ ብለህ ባጽፈው ማለት አስተያየት እየተጠየቀ ቢጻፍ ኖሮ ጳውሎስ ይህንን ቃል አውጣው ማለት ለከኛ እምነት ትምህርት ጋር አይሄድም ብለው የሚሉ በጣም ብዙ ተቃውሞ የሚያነሷሉ። አይወጣም። እግዚአብሔር ከማንም ጋር ተማክሮ ራሱ ከጳውሎስ እንኳን ተማክሮ መንፈስ ቅዱስ አላጻፈውም። እንደ ራሱ ፍቃድ በመንፈስ ቅዱስ መነዳት ነው የጻፉት። ስለዚህ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። መጽሐፍ በእርሱ የሚያምን ሁሉ በእርሱ ምን የሚል የሚያምን እቺ እምነት ከየት ትምጣ? በእርሱ የተባለው በጌታ ማለት ነው። በእርሱ የሚያምን ሁሉ አያፍርም ይላልና። እሺ እቺ እምነት ከየት ትምጣ? እምነት ከየት ነው የሚመጣው? እንዴት አድርጌ ልመን ብሎ ሰው ቢጠይቅ በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩትም ሁሉ ባለጠጋ ነው። ለሚጠሩት የጌታን ስም የሚጠራ ሁሉ ይድናል ካለ በኋላ ራሱ ጥያቄውንም ራሱን መልሱንም ነው ይመልስልን ጳውሎስ። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ያላመኑበትን እንዴት አድርገው ይጠሩታል ካለ በኋላ ባልሰሙትስ እንዴት ያምናሉ ይላል። እግዚኦ ጳውሎስ አናዳጅ ነው መልእክትን በለው። ኧረ በፍጹም የሚባርክ ነው መልእክቱ። ባልሰሙትስ እንዴት ያምናሉ ካለ ያለ ሰባኪስ እንዴት ይሰማሉ ይላል። የምትሰማው በሰባኪ ነው። ሰባኪያን ይመጡና ያሰሙሃል። ስለማ ስለ ጌታ። ከዛስ አንተም ትሰማለህ፣ ከዛ ታምናለህ። ካልሆነ ባልሰማው እንዴት ታምናለህ? ባልሰማው እንዴት ታምናለህ? ያላመንክበትንስ እንዴት ተጠራዋለህ? ሰባኪያኑ መጥተው ሳያሰሙህ አንተም ባልሰማህበት እንዴት አድርገህ ታምናለህ? ስለዚህ ሐዋርያቱ ይመጣሉ፣ ይሰብካሉ፣ ሰበኩ። ከዛ የሰሙት አመኑ፣ የሰሙቱ አመኑ። ከዛ ያመኑበት ጠሩት፣ አዳናቸው ማለት ነው።
ጳውሎስ ግን የሚናገረው ያለ ሰባኪ እንዴት ይሰማሉ ይላል። እንዴትም ሊሰሙ አይችሉም። ግን የሚያሳዝነው ሰባኪዎቹ ሰብከውም መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ ይላል። ስለ ሰባኪያን ለመስበክም መላክ አለበት። እግዚአብሔር አምላክ የላከው መልእክተኛ ልክ እንደ ሐዋርያቱ ማለት ነው። በዚህም ዘመንም ይልካል፣ ሰባኪዎችን አገልጋዮችን ያስነሳል። በጣም ነው ማምነው። ነገር ግን ሁሉ ለምስራቹ ቃል አልታዘዙም ይላል። ሰምተውም እንኳን አልታዘዙም። ኢሳይያስ ጌታዊ ምስክርነታችን ማናመነ ብሏልና እንግዲህ ይላል ጳውሎስ። እሺ እንግዲያስ እምነት ከመስማት ነው። ዋት አፈረስከው ጴንጤንነትን ጳውሎስ፣ አፈረስከው ኦርቶዶክስን ካቶሊካዊነት። አዎ በዚህ መሰረት ያልተመሰረተ ጴንጤ ለምን ብትንትኑ አይጠፋም? በዚህ መሰረት ያልተመሰረተ ኦርቶዶክስነት ለምን ድራሹ አይጠፋም? በዚህ መሰረት ያልተመሰረተ በዚህ ቃል መሰረት ያልተመሰረተ ካቶሊካዊነት ለምን ብትንትኑ አይወጣም? ጉዳዩ አይደለም ጳውሎስ፣ እኛም ጉዳያችን አይደለም። እምነትህ የእምነት ተቋም የኤርሚያስ ጴንጤነት እዚህ የተሰበሰቡ ወንድሞቼ እናቶቼ ጴንጤነታቸው የነ ካህን ጌርሳም የነ ሊያ የነ ብሩክ የነ ዳጊ የነ ብሩክ የነ ቤካ ዋቴቨር ማንም እዚህ ያሉት ማለት ነው። ይህንን የእግዚአብሔርን ቃል መሰረት ያደረገ ካልሆነ ትምህርታቸውና እምነታቸው ለምን ብትንትን አይጠፋላቸውም? ጴንጤነት ጉዳዩ አይደለም ጳውሎስ። እግዚአብሔር የሚያጸናልህ እንደ ቃሉ የሆነውን እምነትህን ነው። ስለዚህ እኔ ጴንጤነት እኔ ጴንጤ ስለሆንኩ ለእኔ አድልቼ ሳይሆን እምነት ከምንድን ነው አሉኝ ጴንጤዎቹ ሲነግሩኝ ይሄንኑ ቃል ማለት ነው። ይኸው ለእምነት ከመስማት ነው። መስማትም በገድላትና በድርሳናቱ በሊቃውንቱ በአዛውንቱ ነው አይልም፣ በእግዚአብሔር ቃል ነው። የእግዚአብሔር ቃሊቱ ነው ብሉይና አዲስ ኪዳን። ስለዚህ ጴንጤዎቹ አረጋግጠው ይነግሩኝ የነበረውን ከአንደበታቸው የሚወጣውን ንግግር ያው ለመጽሐፍ ቅዱስ ላይ ያሉ እየገለጡ ይሄኛውንም አይተዋል። ዮሐንስ እዚህ ጋር ምን እንደሚል እስኪ አንብቦ ኤርምያስ እያሉ ቆይ ጴጥሮስ ደግሞ የሚለውን ቆይ ላሳይ ብለው ደግሞ የጴጥሮስንም ገልብጠው ቆይ ካልቸኮል ከአንድ ነገር ልጨምርልህ። ዮሐንስ ደግሞ ድጋሚ በዚህ ጉዳይ ላይ ስለ መዳን ያለውን ላሳይ የጳውሎስንም እናሳይ ብለው የእግዚአብሔርን ቃል አሳዩ። ኢየሱስ ከሙታን እንኳን የተነሳው እኛን ለማጽደቅ እንደሆነ እኮ በኦርቶዶክስ ቤተክርስቲያን አይነገርም። ወንድሞቼ እናቶቼ፣ የአብርሃም አምላክ ልዑል እግዚአብሔር ምስክር ነው፣ አይነገርም። መጽሐፉ ስለማይናገር ነው። ይናገራል። መጽሐፉ ምን ብሎ የሚናገረው? ሮሜ መልክ መጽሐፍ ምዕራፍ 4 ላይ ምን እንደሚል ላሳያችሁ። ኦርቶዶክሳዊ የሆነ ሰው አሁን በክርስቶስ አምናለሁ ብትለው አዎ ይላል። አዎ አምናለሁ፣ አምናለሁ፣ አምኛለሁ ይላል። ጻድቃል ብትለው አይ መጽደቄን እሱ ጌታ በኋላ ማን ያውቃል ስለ መጽደቄ ይላል። ኦኬ ይኸው ጴንጤዎቹ ያን ያሳዩኝ አልኩ። ውስጤ እንዳለ መንፈሴ ላይ ነፍሴ ላይ ነው የተነቀስኩት። እሺ ምን እንደሚል ይል እዚህ ጋር በተለይ ስለ አባታችን ስለ አብርሃም እንደዚህ የሚናገረው ቃል ደስ ሙሉም ብናወራ ደስ ባላይ ነበር፣ ግን እንዳይረዘም ማለት ነው። አብርሃም አባት የዓለምም ወራሽ እንዲሆን ለአብርሃምና ለዘሩ የተሰጠው የተስፋ ቃል በእምነት ጀመረን። እንግዲህ ጀመረን አይደል? ይጀምረን እንጂ በእምነት ጽድቅ ነው። ድገመው። የዓለምም ወራሽ እንዲሆን ለአብርሃምና ለዘሩ የተሰጠው የተስፋ ቃል በእምነት ጽድቅ ነው እንጂ በሕግ አይደለም። ሕግ በሌለበት ነው ከእምነት የሆነውን ጽድቅ እግዚአብሔር የሰጠው ማለት ነው። ለአብርሃምም ጽድቅ ሆኖ የተቆጠረለት ወፃ ምድረ ካራን ወዋ ብሔረ ከነአን ተአመነ አብርሃም ለእግዚአብሔር እያሉ የምንለው ማለት ነው። እንዴት ደስ ይላል! እንዴት ደስ ይላል! እሺ ከሕግ የሆኑት ወራሽ ከሆኑስ እምነት ከንቱ ሆኗል፣ የተስፋውንም ቃል ሽሯል ይላል።
ከሕግ የሆኑቱ ወራሽ ከሆኑ ከሕግ የሆኑ ወራሽ አይሆኑም ነው እኮ እያለ ያለው። ወራሽ የምትሆነው ከእምነት የሆነውን የአብርሃምን ጽድቅ ፍለጋ ስትከተል ነው። ሕጉን 10ቱ ትእዛዝን ጠብቄ አጠባብቄ ምናምን ተው ብራዘር ተው። እንኳን ለአንተ አብርሃም እንኳን በእርግጥ አብርሃም በነበረበት ዘመን 10ቱ ትእዛዛት አልተሰጠም። እንኳን ለአንተ ለሙሴም ራሱ እንኳን አልተቻለውም። ሕግ ተቀባይ ለሆነው ማለት ነው። ሁላችን ከሕግ በታች ተዘግተን እንኖር ነበረ ነው ብሎ ያለው ሙሴ በለው ኤልያስ ዋቴቨር በለው መኑ ከሕግ የሆነውን ጽድቅ ማንም ጠብቆት ሊጸድቅና በእግዚአብሔር ፊት እኔ ንጹሕ ነኝ ብሎ ሊል አልቻለም ነበር። ሕጉ መቅሰፍትን እያደርጋልና ነገር ግን ሕግ በሌለበት መተላለፍ የለም። ስለዚህም ከሕግ በታች ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። ምን ሆኖ ነው ጳውሎስ ግን ይህን ቃል ደጋግሞ የሚጽፈው? ኪው ያለው እዚህ ጋር ነው ብራዘር። በመንፈሳዊው ዓለም ላይ በእግዚአብሔር ዓለም ውስጥ ማስተር ኪ ይችናት እምነት። ለዚህ ነው ጳውሎስ በየፌርማታው በየቁጥሩ እምነት 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 ቆይ እንቀጥል እምነት እምነት ይላል። እርሱም ለብዙ አሕዛብ አባት አደረኩ ተብሎ እንደተጻፈ ለሙታን ሕይወትን በሚሰጥ የሌለው እንዳለ አድርጎ በሚጠራ ባመነበት እግዚኦ በአምላክ ፊት የሁላችን አባት ነው። ዘርህ እንዲህ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። ባመነበት በእምነት አመነ። ምንድን ነው እንደዚህ አይነት ነገር? ማስተር ኪው ይሄ ነው አልኩ። እምነት የ100 ዓመት ሽማግሌ ስለሆነ እንደ ምውት የሆነውን የራሱን ስጋና የሳራን ማኅፀን ምውት መሆኑን በእምነቱ ሳይደክም ተመለከተ። መሰረዝ ነበር አይደል? በፍሉድ ማጥፋት ነበር አይደል? እቺን ቃል አጠፋም። ሃይማኖተኞች እቺን ቃል ማጥፋት የሚፈልጉት አይጠፋም። ለአባቶችም የተመሰከረላቸው በዚህ ነውና ያለ እምነት እግዚአብሔርን ደስ የሚያሰኝ የለም ነው የተባለው። ለእግዚአብሔርም ክብርን ይዤ የተሰጠውን የተስፋ ቃል ይፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። ምኑ? እምነቱ። ነገር ግን ይላል አሁን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም። ታዲያ ስለማን ጭምር ነው የተጻፈው? ስለኛም ነው እንጂ ይላል። አሃ እሺ፣ ለአብርሃም እምነቱ ነው አይደል ጽድቅ ሆኖ የተቆጠረለት። ኦኬ፣ ይሄ መቆጠር ለሱ ብቻ አይደለም ተቆጠረለት ተብሎ የተባለው ማለት እዚህ ውስጥ ያላችሁ አዳዲስ ሰዎች ብትኖሩ ይሄ መቆጠር ለአንተ ዛሬም ይሆንልሃል። የአብርሃምን ፍለጋ የምትከተል ከሆነ ከእምነት በሆነው ጽድቅ እግዚአብሔር እንዴት እንዳጸደቀው። ኦኬ፣ ስለዚህ ስለ በደላችን አልፎ የተሰጠውን ማን ነው? ስለ በደላችን አልፎ የተሰጠው ክርስቶስ ማለት ነው። እኛንም ስለ ማጽደቅ የተነሳውን ከየት ነው የተነሳው? ከሙታን። ከሙታን ሲነሳ ማንን ለማጽደቅ ነው? እኛን ስለ ማጽደቅ። ኢየሱስ ከሙታን ተነስቷል። እውነት ነው። የተደመደመ 4 ነጥብ የተዘጋ እውነት። እሺ አንተ ክርስቲያን ነህ? አዎ። የምን እምነት? የኦርቶዶክስ፣ የካቶሊክ፣ የጴንጤ። እሺ ጴንጤው በክርስቶስ ኢየሱስ አምነህ ጸድቀሃል? ኤርሚያስ አይኔ እንግዲህ ምልህ ያው ማለት ያው እንግዲህ ጽድቅ እኮ ማለት ምን ማለት ነው ምናምን ነገር ብሎ እንደሚለው አይ አትለፋለፍ። ኤርሚያስ ጴንጤው አምነህ ጸድቀሃል በክርስቶስ? አሁን እንግዲህ እኔ የምናገረው ጴንጤዎቹ ያስተማሩኝ፣ አዎ ጸድቄያለሁ። እንዴት ሆኖ ነው አንተ የምትጸድቀው ተብዬ ስጠይቅ የጸድቁበትን ጽድቅ እኔ ማብራራት ያለብኝ። እንዴት ሆኖ የጸደቀው ኤርሚያስ? በክርስቶስ በማመኔ። በክርስቶስ የሚያምን ይጸድቃል ብሎ የሚል የቱ ጋር ነው የተጻፈው? ምዕራፍ 3 ወደ ኋላ አንድ ልመልስና ዝም ብለህ ጴንጤ ጋተህን ሁሉ ዝም ብለህ የጴንጤን ተረት አምጥተህ ትናገራለህ እንዴ ተብዬ ብባል፣ አይ የጴንጤ ተረት አይደለም የምናገረው። ጴንጤ ታዲያ ተረት አይደለም የጋተኝ። ታዲያ ምንድን ነው? አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እናማ እርሱም ለሚያምኑ ሁሉ የሆነ በክርስቶስ ኢየሱስ በማመን የሚገኝ የእግዚአብሔር ጽድቅ ነው፣ ልዩነት የለምና
ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ይሄ ኦፕን በር አለ ማለት ነው። ኦፕን ዶር አለ ማለት ነው። ስለዚህ ኤርምያስ የዛሬ 25 ዓመት በፊት በክርስቶስ ኢየሱስ ሳምን ያ ሙልሙል ያለ ኦርቶዶክስ ዲያቆን ቀኝና ግራውን የሚያቅ ተንሱ ለጸሎት ብሎ የሚል ከዛ ውጭ ምንም የማያቅ ጴንጤዎቹ አምጥተው ይሄን ሲነግሩኝ ዋት አምናለሁ አልኩ። አምናለሁ በጌታዬ በጌታዬ አምናለሁ፣ በኢየሱስ ክርስቶስ አምናለሁ። እና እንግዲያው ጸጋ በጸጋው እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር ማንን? ኢየሱስን ማለት ነው። እርሱንም ብሎ የሚለው ኢየሱስንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። ይህንን በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱ ጻድቅ እንዲሆን እግዚአብሔር አብ በኢየሱስ የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ሃሌሉያ ሃሌሉያ ሃሌሉያ። ጌታ ይደጋግሜ በቀን በቀኑ ለምን አልቀበለውም አልኩ። ተቀበለው እንኳን ብለው ቢሉኝ እነ ጌርሳም እያሁን በኋላ ጌታን ተቀበል ብለው ቢሉኝ ይቀበለዋለሁ እኮ አልኩ። ደስ እያለኝ ውስጤ እየተፍለቀለቀ ምን ይላል? ራሱ ጻድቅ እንዲሆን እግዚአብሔር አብ በኢየሱስ የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ሰው ለካ በኢየሱስ ክርስቶስ ሲያምን እንዲያጸድቅ የእግዚአብሔር በጎ ፈቃዱ ነው ማለት ነው። አምላኬ ኢየሱስን ሳምን ምን መሆኑን ለበደል ኃጢአቴ እንደሞተልኝ በሶስተኛውም ቀን ከሙታን እንደተነሳ እኔን ስለማጽደቅ እንደተነሳ ሳምን እዚህ ጋር ምን እንደሚል ታውቃለህ? ስለ በደላችን አልፎ የተሰጠውን እኛንም ስለማጽደቅም የተነሳውን ከየት ነው የተነሳው? ከሙታን መካከል ማለት ነው። ጌታችን ኢየሱስ ክርስቶስን ከሙታን ባስነሳው ለምናምን ለእኛ የሚቆጠርልን ዘንድ አለው። ይሄ አቆጣጠር አብርሃም ጋር ብቻ ለአብርሃም ብቻ የተነገረ አይደለም። አብርሃም እምነቱ ነው ጽድቅ ሆኖ የተቆጠረለት አይደል? በእግዚአብሔር አመነ እምነቱ ጽድቅ ሆኖ ተቆጠረለት ነው ብሎ የሚለው የአዲስ ኪዳን አማኝስ በኢየሱስ ክርስቶስ ስታምን ከሙታን እኛን ለማጽደቅ ከሙታን እንደተነሳ ብታምን ይቆጠርልህ ዘንድ አለህ ይልሃል። እኔ በክርስቶስ ኢየሱስ በማመኔ የእግዚአብሔር ጽድቅ ሆኜ ከተቆጠርኩኝ አሁን 3 10 ዓመታት ሊሞሉ ጥቂት ዓመታቶች ናቸው የቀሩት። ክብር ለጌታዬ ለኢየሱስ ሲሆን ካህኑ ጌርሳም ሜርሲ በላት፣ ሊያ በላት፣ ዳጊ በለው፣ ብሩኬ በለው፣ ማንም ብሩኬ እዚህ ቲክታክ ላይ ሊከራከር ነበር የገባው። ብሩክዬ አሁን ታናሽ ወንድሜ የምወደው ታናሽ ወንድሜ በክርስቶስ ኢየሱስ የእግዚአብሔር ጽድቅ ሆኖ ከተቆጠረ ድፍን 3ኛ ዓመቱ አለፈ ማለት ነው። ከዛስ በፊት ጸድቀሃል ብለህ ብትለው ነፍሴ ዓለሟን አየች እያለ ሰሜን ሸዋ ዋሻ ውስጥ ነበር እየተሽሎኮሎከ በጨለማ ውስጥ ይሄድ የነበረው ምስኪን ወጣት፣ ግን አምላኩን የሚፈልግ ተራራ ነበር ይወጣ የነበረው። ለካ ጽድቅ እዚህ ጋር ነው ብራዘር። ሰው ለመጽደቅ ጫካ ውስጥ ይገባል። ሰው ለመጽደቅ የሰው ስርዓት ትምህርት ይከተላል። ሰው ለመጽደቅ ለካ ማመን ያለበት ይኸው ጌታ የሚናገረውን ታያለህ። ምን እንደሚል ታውቃለህ? ሃሌሉያ። በእውነት 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 እግዚአብሔር ስም ለዘላለም ይባል። ምዕራፍ 3 ላይ ያለው ማለት ነው። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ማን ነው? ኢየሱስ ክርስቶስ። የእግዚአብሔር ማዳን ማን ነው? ኢየሱስ ክርስቶስ። እርሱም ለሚያምኑ ሁሉ የሆነ ነው። ታምን ከሆነ ይሆንልሃል፣ ካላመንክ አይሆንልህም። እኔ የእግዚአብሔር ጽድቅ የራሱ የእግዚአብሔር ጽድቅ ለእኔ እንዲሆንልኝ እመን ያለኝ እግዚአብሔር። ማንን ልመን ተብሎ ሲባል ኢየሱስ ክርስቶስን። በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው ይላል። በቃ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ይሄ የእግዚአብሔር ጽድቅ በሕግና በነቢያት የተመሰከረለት በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ስታምን ይሆንልሃል፣ ካላመንክስ አይሆንልህም። ስለዚህ አንድ ሰው ክርስቲያን ሆኖ ክርስቲያን ሆይ አዎ ድናል፣ አዎ ድኛለሁ፣ መንግስተ ሰማያት ትገባለህ፣ እኔ እንጃ ይልላል። ይሄ ክርስትና ነው እንዴ ታዲያ? እሺ አንተ ክርስቲያን አዎ ጸድቀሃል በክርስቶስ ኢየሱስ? አይ
አንዳንዶቹም ደግሞ የሚሉት አንዳንዶቹም ደፋሮች ጸድቅ ያለው ይለዋል። ሆነ ጸድቀሃል? አዎ። እሺ እንዴት ጽድቁ የእግዚአብሔር ጽድቅ እንዴት ለአንተ ተቆጠረልህ? ያው በቃ የተራበ አብልቼ ተጠማ ጠጥቼ። እግዚኦ እንደዛ ነው የሚለው። መጽሐፉን አያውቁትም ማለት ነው። አብዛኞቹ አይደፍሩትም። ኦርቶዶክሳውያን ድናሃል? አዎ ድኛለሁ። ጸድቀሃል? አልጸደቅኩም። ከምንድን ዳንከው? ከዘላለም ሞት። ጸድቀሃል ታዲያ? አልጸደቅኩም። ለምን ደግሞ መጸድቅህን የማታውቀው? ማንም አያውቅም ይላል። ማንም አያውቅም አትበል ብራዘር፣ ይኸው መጽሐፉን አንብበው። እንዴት ነው እናንተ እንዴት ማለት ኤርሚያስ እያወቅንህ ካህኑ ጌርሳም ዳጊ ዘማሪ ዳጊ አሁን አንተ አሁን እንዴት ነው ጻድቅ ነኝ ብለህ የምታወራው? ብሩክስ ብትሆን አሁን አንተ እንዴት ሆኖ ነው በምንኛ ስሌት ነው አሁን ኤርሚያስ ጻድቅ ያለው ብለህ የምትለው? እግዚአብሔር ያደረገው ይሄንን ነው ብራዘር። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው የእግዚአብሔር አብ በጎ ፈቃዱ ነው። ስለዚህ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። እንዲሁ ነው የወደደው። በበደላችንና በኃጢአታችን ሙታን ሆነን እንዲሁ ነው የወደደን። የሚወደድ አንዳች ነገር ሳይኖረን በቃ እንደዚህ ወደደን። እግዚአብሔር ሰውን እንደዚህ ወደደ። ታዲያ ምንድን ነው ያደረገው? እኛ ላይ የነበረውን በደልና ኃጢአት ልጁ ኢየሱስ ክርስቶስ ላይ የነበረውን ደግሞ የራሱን ጽድቅ እግዚአብሔር እንዴት እንዳስተላለፈው ላሳይህ። እኛ በእርሱ ሆነን፣ እርሱ የተባለው ማን ነው? ክርስቶስ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ቅድም ሮሜ ላይ ያነበብኳት የእግዚአብሔር ጽድቅ በሕግና በነቢያት የተመሰከረለት ተብሎ የተባለው እኛ በእርሱ ሆነን፣ በእርሱ ብለው የሚለውን ክርስቶስ ነው፣ ስለ ክርስቶስ ነው። እኛ በክርስቶስ ሆነን፣ እኛ በኢየሱስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱ ብሎ የሚለው ክርስቶስን አሁንም ልብ በሉ። እርሱ በእርሱና እርሱ ብሎ የሚለውን ክርስቶስ እያደረኩ ነው የማነበው እንዲገባችሁ። እርሱ ብሎ የሚለው ስለሱ ስለሆነ እኛ በኢየሱስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ኢየሱስን ስለኛ ኃጢአት አደረገው። ምንድን የተፈጠረው? መስቀል ላይ ምንድን የተከናወነው? ምንድን የተከናወነው? ኢሳይያስ የተናገረውን ልንገር። ኢሳይያው 53 ላይ ይቅርታ፣ እኛ ሁላችን የአዳም ዘር በሙሉ ማለት ነው እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ምን በወጣው? ለምን እሱ ላይ ያኖርበታል? እሱ ኃጢአት አላደረገም። ኢሳይያስ እዚሁ ጋር ሲናገር ግፍንም አላደረገም፣ ተንኮልም ባፉ አልተገኘበትም ነበር ይላል። ሆኖም ከክፎች ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ። ሆኖም ግፍን አላደረገም ነበር፣ ባፉም ተንኮል አልተገኘበትም ነበር። ማለት ምንም አይነት ስተት፣ ምንም አይነት ኃጢአት አልነካውም፣ አያውቀውም፣ ንጹህ ነው። ታዲያ ይህንን ንጹህ ልጁ ላይ እግዚአብሔርም የሁላችንን በደል የኔና ያንተን ቆሻሻ ማለት ነው የአዳምና የዘሩ የልጆቹን በደልና ኃጢአት ቆሻሻ በማ ላይ አኖረው ይላል? በእርሱ ላይ አኖረው። በእርሱና በእርሷ በእነርሱ ላይ የሚል የለም የተጨመረ። ማርያም አታድንም፣ ሚካኤልም አያድንም፣ ነቢያትም አያድኑም፣ ራሱ ቅዱስ ጳውሎስም አያድንም፣ ራሱ ኢሳያስ ይህን ትንቢት የተናገረው ነቢይ አያድንም ብለን የምንላችሁ ድፍረት መስሏችሁ የሚታያችሁ ሰዎች ለምን ደግሞ አያድኑት? እግዚአብሔር የሁላችንን በደል እያከፋፈለ ኢሳያስም ላይ፣ ሙሴም ላይ፣ ጳውሎስም ላይ፣ ማርያምም ላይ፣ ተክለ ሃይማኖትም ላይ፣ እንትናም ላይ አላደረገም። የሁላችንን በደል በእርሱ ላይ አኖረ። እርሱ የተባለው ማን ነው? መሲሁ ማለት ነው። ከዛስ ተጨነቀ። አላየኸውም? በጌቴሴማኒ ሲጨነቅ የደም ላብ እስኪያወጣው ድረስ ጌታዬ
ወዙ የደም ላብ እስኪመስል ድረስ ወዙ ይወጣ ነበር። ተሰቃየም ይላል። አላየም ሲያሰቃዩት ከሄሮድስ እስከ ጲላጦስ ከቀያፋ እስከ ሐና ግቢ አሰቃዩት። አናቱን በመቃ በመምታት ነገ የሚሆነውን ንገረን እያሉ እየቀለዱበት ማለት ነው። ሌሊቱን ሁሉ አሰቃዩት፣ ተጫወቱበት አልኩ። በዛ ሁሉ ውስጥ ተጨነቀ። ይሄን ሁሉ ያደረጉበት አፉንም አልከፈተም፣ ምንም ክፉም ደግም አልተናገረም። ለምን እንዲህ ታንገላቱኛላችሁ? ወገናችሁ አይደለሁ ብሎ እንኳን አላላቸውም፣ አላለም። ለመልካምም ለክፉም አፉን አልከፈተም። ሌሊቱን ሁሉ የዱላ ውርጅብኝ ሲያወርዱበት ማለት ነው። ይሄ ነው ውዴ፣ ይሄ ነው ቤዛዬ፣ ይሄ ነው ቤዛዬ፣ ይሄ ነው ቤዛዬ፣ ይሄ ነው አዳኜ፣ ይሄ ነው አዳኛችን። የጴንጤዎች አዳኝ ይሄ ነው። የዓለም ሁሉ አዳኝ ይሄ ነው። ይሄ ነው ትምክታችን፣ ይሄ ነው መመኪያችን፣ ይሄ ነው የማምለጫ ዓለታችን፣ ይሄ ነው የዘላለም አምባ፣ የዘላለም አባታችን። አፉንም አልከፈተም። ለሚያስጨንቁትም